ሰሚኛለሽ? ሰውዬው ሲመጣ አንድ ነገር እናገራለሁ ብትይ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀላልሽ። እንዴ አባዬ እኔ እኮ የራሴ የምለው ፍቅረኛ አለኝ። የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው? ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደዋለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው? ቢሆንም እኔ እወደዋለሁ። እንዴ ደግሞ አልወደውማ። እዚህ የቁም ሳጥን መሳቢያ የምታክል ቤት ውስጥ እኔ ተወልጄ አደኩ፣ አንቺ ተወልደሽ አደግሽ። እናርጅበት እንሙትበት እያልሽ ነው? አይ እሷ አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛዬ ነው ብለሽ ጠራሽ እኮ። ደግሞ መልኩስ ብትይ የኩሽና ጣሪያ አይደል እንደሚመስለው? ምን ሆነሽ ነው እሱ ላግባ የምትይኝ? ደግሞ ከእሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም የምትይው። የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን የምታስፈራሪው። ይባላል እንጂ እሱን ካገባሽ እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን፣ ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው። እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ፣ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው። እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ፣ ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው። ሰው እኮ በገንዘብ ብቻ አሁንማ ጊዜው የገንዘብ ሆኗል። ጌታ መጣልኝ እኔ አባት። እሺ ተረጋጋ። ካምፒዮን ጂካፊው ሰንሰፊው እንዴ በቃ አሁን ይበቃል። ትደርሱበታላችሁ። አሁን ቶሎ በይና እቃሽን ሰብስቢ፣ ሻንጣሽን ምናምን ከታች ሊያባረራት ነው እንዴ? እቃለሽ ቶሎ በይ እንጂ አዳጋሽ። እንዴት እናድር የሽማግሌዎችና የጥሎሹን ነገር? ችግር የለውም የኔ ጌታ፣ አንተ ምንም አታስብ። እኔ ሲጀምር ምንም አይነት ጥሎሽ አልፈልግም። ከቻልክ እቺን ራሷን ልጅቷን ማለት ነው በቦክስ ጥለው ውሰድልኝ። ሽማግሌዎቹ ላልከው ደግሞ እኔ ወጉ እንዳይቀር ስል ማለት ነው አንተ እንዳትልካቸው እኔ ራሴ ሽማግሌዎች ያሉበት እመጣለሁ እያልኩ ነው። ሽማግሌ ቤቴ ቢችል እኔ አንተን ታገባለች ልጄ። ምን አሉኝ? ምንም ማረዚው ነው እዚሁ ና እንግባ።